ሰላም በመላው ዓለም የምትገኙ የቻናሌ ተከታታዮች እንደምን አላችሁ? በያላችሁበት ሰላም ጤናና ፍቅር እንዲሰጣችሁ እየተመኘው ለዛሬ ይዤላችሁ የመጣሁት ርዕስ ኢነር ጆይን በሚል ነው። እንግዲህ ካስታወሳችሁ ከዚህ በፊት ዳታቤዝ እንዴት ክሬት እንደምናደርግ እንደገና ደግሞ ቴብሎችን እንዴት ክሬት እንደምናደርግ 5 ቴብሎችን ክሬት አድርገን ስቱደንትስ ቴብል፣ ቲቸርስ ቴብል፣ ኢንሮልመንት ቴብል፣ ዲፓርትመንት ቴብል እና ኮርስ ቴብል ክሬት እንደሚደረግ እንደገና ደግሞ እነዚህ ቴብሎች ውስጥ እንዴት አድርገን ዴታ እንደምናስገባ አይተናል። ከዛ በኋላ ደግሞ እንዴት አድርገን ዝርዝራቸውን ለምሳሌ ስቱደንት ቴብል ውስጥ የተማሪዎችን ዝርዝር እንዴት ማውጣት እንደምንችል፣ የአስተማሪዎችን ዝርዝር እንዴት ማውጣት እንደምንችል፣ ኢንሮልመንት ላይ ደግሞ የተማሪዎችን የምዝገባ ሁኔታ እንዴት በዝርዝር ማውጣት እንደምንችል ሰሌክት በሚለው ኮማንድ አይተን ነበር ማለት ነው። ከነዚህ ዝርዝሮች ውስጥ ደግሞ ስለ አንድ ተማሪ ሊሆን ይችላል፣ ስለ አንድ መምህር ሊሆን ይችላል፣ የምንፈልገውን ብቻ ዌር በሚለው ኮማንድ እንዴት አድርገን ማውጣት እንደምንችል አይተናል። ከዛ ደግሞ ኦርደር ባይ በሚለው ከትልቁ ወደ ትንሹ ወይንም ከትንሹ ወደ ትልቁ እንዴት አድርገን በቅደም ተከተል ማስቀመጥ እንደምንችል አይተናል። ከዛ በኋላ ደግሞ ሊሚት በሚለው ኮማንድ ቶፕ ስቱደንት ሊሆን ይችላል፣ ፈርስት 5 ቶፕ ስቱደንት ወይንም ደግሞ ያንግ ስቱደንት ሊሆን ይችላል፣ ኦልደስት ስቱደንት ሊሆን ይችላል፣ የምንፈልገውን ብቻ ማውጣት እንዴት እንደምንችል አይተናል። ዲስቲንክት በሚለው ኮማንድ ደግሞ ዱፕሊኬት ሪፖርቶችን ለምሳሌ ስለ አንድ ተማሪ በስህተት 3-4 ጊዜ ሪከርድ ቢኖር አንድ ጊዜ ብቻ እንዲወጣልን ድግግሞሽን ለማስወጣት እንዴት አድርገን ማስወጣት እንደምንችል አይተን ነበረ። ከዛ ቀጥለን ደግሞ አፕዴት በሚል ኮማንድ ለምሳሌ 21 ዓመት እድሜ ያለውን ተማሪ በስህተት 20 ዓመት ብለን ብናስገባ እንዴት አድርገን የተለያዩ እንደዚህ ማስተካከል የምንፈልጋቸውን መረጃዎች ማስተካከል እንደምንችል አፕዴት በሚል ኮማንድ ማለት ነው አይተናል። መጨረሻ ላይ ማንፈልጋቸው ዳታዎች ካሉ ዲሊት በሚለው ኮማንድ እንዴት አድርገን ማንፈልጋቸውን መረጃዎች ማጥፋት እንደምንችል አይተናል ማለት ነው። እንግዲህ እስካሁን ድረስ ስኩል አንደርስኮር ዴታቤዝ ውስጥ 5 የተለያዩ ቴብሎችን ሰርተናል። ጥያቄው ለምንድን ነው እነዚህ 5 የተለያዩ ቴብሎች ያስፈለጉን? ለምን በአንድ ቴብል ላይ ሁሉንም በዝርዝር ማስቀመጥ አንችልም የሚል ሰው ቢኖር በአንድ ቴብል ላይ ብናስቀምጥ ምሳሌ አንድ ተማሪ 5 ክላስ ቢወስድ ወይ 6 ክላስ ቢወስድ ይሄ ተማሪ 6 ጊዜ 7 ጊዜ ድግግሞሽ ይኖራል እና ከብዙ ዳታዎች ውስጥ በሚሊዮን የሚቆጠር ዳታ ቢኖረን አንድ ሰውን እየተደጋገመ ሲኖር በጣም አሰልቺ ነው የሚሆነው እና እንደዚህ አይነት ችግሮችን ለማስወገድ እነዚህ የተለያዩ ቴብሎች ከሆኑ ግን አንድን ተማሪ ደጋግመን መጻፍ አይጠበቅብንም ማለት ነው። እነዚህ 5ቱ ቴብሎች በአንድ ወይም በሌላ መንገድ ሪሌትድ የሚሆኑበት መንገድ አለ። ሪሌሽናል ዳታቤዝ የመጣው ለዛ ነው ማለት ነው። እነዚህ ደግሞ አንዱ ከሌላው በአንድ ወይም በሌላ መንገድ የሚገናኙ በት መንገድ ጆይንስ ይባላል ማለት ነው። የተለያዩ የጆይን አይነቶች አሉ። ለምሳሌ ኢነር ጆይን የሚባል አለ፣ ሌፍት ጆይን አለ፣ ራይት ጆይን አለ፣ እንደገና ደግሞ አውተር ጆይን የሚባልም አለ። ሌሎችም ይሉ ጆይን በምናደርግበት ሁልጊዜ የምንጠይቀው ምን መረጃ ነው የተጠየቀው፣ ይህ መረጃ ደግሞ ከየትኛው ቴብል ላይ ነው የሚገኘው የሚለውን ሁሌ ማየት አለብን ማለት ነው። ስለዚህ ኢነር ጆይንን ዛሬ እናያለን ማለት ነው። እንግዲህ ኢነር ጆይንን ለማየት ለምሳሌ አንድ ሰው መጥቶ የተማሪዎች ስምና የኮርስ አይዲያቸውን እፈልጋለሁ ብሎ ቢጠይቀን ስቱደንት ኔም የምናገኘው ከስቱደንት ቴብል ነው። ኮርስ አይዲ ደግሞ የምናገኘው ከኢንሮልመንት ቴብል ነው። ጆይን ብናደርግ ተማሪዎችን ስምና የኮርስ አይዲውን የያዘ ሊስት በዚህ መልኩ ያወጣልናል ማለት ነው። የምናደርገው ኮማንድ ሰሌክት ስቱደንትስ ዶት ስቱደንት ኔም ኮማ፣ ይሄ ስቱደንትስ የስቱደንት ቴብል መሆኑን ለማሳየት ነው። ኮማ አድርገን የሁለተኛው ደግሞ ይሄኛው ማለት ነው ኢንሮልመንትስ ቴብል ላይ ስለሆነ የምናገኘው ኢንሮልመንትስ ዶት ኮርስ አይዲ ብለን ፍሮም ስቱደንትስ ጆይን ኢንሮልመንትስ እንላለን ማለት ነው። ከዛ ኦን፣ ይሄ የግድ አስፈላጊ ነው። ጆይን የሚሆኑት በስቱደንት አይዲ ነው ማለት ነው። ኦን ስቱደንትስ ዶት ስቱደንት አይዲ እዚህ ኳልስቱ ኢንሮልመንትስ ዶት ስቱደንት አይዲ ብለን ሰማይ ኮለን ካደረግን በኋላ ይሄንን ሰሌክት አድርጌ ራንስ አድርገው በዚህ መልኩ ይወጣልናል ማለት ነው። በተጨማሪ ደግሞ አሁን ቅድም ያያችሁት እዚህ ጋር ስቱደንት ኔም እና ኮርስ አይዲ ነው። ይሄ ኮርስ አይዲው C2O1 ምን እንደሆነ ማወቅ ልንቸገር እንችላለን። ስለዚህ በኮርስ አይዲ ቦታ አንድ ሰው ከኮርስ አይዲው ይልቅ የኮርስ ኔሙን እፈልጋለሁ ቢል ስቱደንት ኔም እና ኮርስ ኔምን ማገናኘት አለብን ማለት። ስቱደንት ኔምን እና ኮርስ ለማገናኘት ደግሞ በቀጥታ ስቱደንት ከኮርስ ቴብል ጋር መገናኘት አይችልም። ኢንሮልመንትን እንደ ብሪጅ ወይንም እንደ መሸጋገሪያ ድልድይ መጠቀም አለብን ማለት ነው። እንደዚህ በሚሆንበት ጊዜ መጀመሪያ የምናደርገው ሰሌክት ስቱደንትስ ከስቱደንት ቴብል ላይ ስቱደንት ኔም ስላለን ስቱደንትስ ዶት ስቱደንት ኔም ኮማ
ከኮርስስ ደግሞ ኮርስ ቴብል ስላለን የምንፈልገው ኮርስ ኔም ነው። ኮርስስ ዶት ኮርስ ኔም ብለን ፍሮም ኢንሮልመንትስ ማለት አለብን። ምክንያቱም ስቱደንት ቴብልን ከኮርስ ቴብል ጋር ዳይሬክትሊ ማገናኘት ስለማንችል መጀመሪያ ከኢንሮልመንት ቴብል ጋር ማገናኘት አለብን ማለት ነው። እንደ ድልድይ ነው የሚያገለግለን። ፍሮም ኢንሮልመንትስ ኢነር ጆይን ስቱደንትስ ብለን ኢንሮልመንት ከስቱደንትስ ጋር ካገናኘን በኋላ ኦን ኢንሮልመንትስ ስቱደንት አይዲ በስቱደንት አይዲ ነው የሚገናኙት። እዚ ኳልስቱ ስቱደንትስ ዶት ስቱደንት አይዲ ብለን እዛ አሁን ከኮርስ ቴብል ጋር እናገናኛለን ማለት ነው። አናዘር ኢነር ጆይን አድርገን ኢነር ጆይን ኮርስስ ኦን ኢንሮልመንትስ ዶት ኮርስ አይዲ እዚ ኳልስቱ ኮርስስ ዶት ኮርስ አይዲ። አሁን ኢንሮልመንት ላይ ስቱደንት አይዲ ያለን፣ ኮርስ አይዲ ያለን። ስለዚህ ኢንሮልመንት ቴብል ከኮርስ ቴብል ጋር በኮርስ አይዲ ኮኔክት ያደርጋል። ኢንሮልመንት ቴብል ከስቱደንት ቴብል ጋር በስቱደንት አይዲ ኮኔክት ያደርጋል ማለት ነው። በዚህ መልኩ ኮኔክት ስናደርግ የስቱደንት ኔም እና የኮርስ ኔምን ማግኘት እንችላለን ማለት ነው። ይሄን ራን ብናደርግ ስቱደንት ኔም እና ኮርስ ኔምን እናገኛለን ማለት ነው። ቤተሰቦቻችን አያችሁ አሁን C201 ምናምን የሚለውን በኮርስ ኔሙ እንደዚህ የሚወስዱትን የኮርስ ስም ማግኘት ቻለን ማለት ነው። ዮናስ በቀለ ዳታቤዝ ማኔጅመንት ሲስተም እና ፕሮግራሚንግ እየወሰደ እንደሆነ፣ ሀና ተስፋዬ ዳታቤዝ ማኔጅመንት ሲስተም እና ኔትወርኪንግ እየወሰደች እንደሆነ፣ ሌሎችም ተማሪዎች በዚህ መልኩ የሚወስዱትን ትምህርት አይነት ወይንም የትምህርት ስም የኮርስ ስም አወቅን ማለት ነው። በዚህ መልኩ እዚሁ ተመሳሳይ ደግሞ አንድ ሰው መጥቶ የተማሪዎቹ ስም የሚወስዱት ኮርስ ስምና የአስተማሪያቸውን ስም ብንፈልግ እንዴት አድርገን እነዚህን የተለያዩ ቴብሎች ኮኔክት ማድረግ እንደምንችል ማለት ነው። ስቱደንት ኔም ከስቱደንት ቴብል ላይ እናገኛለን። ኮርስስ ኔም ከኮርስ ቴብል ላይ ነው የምናገኘው። ቲቸርስ ኔም ደግሞ ከቲቸርስ ቴብል ላይ ነው የምናገኘው። ስለዚህ ስቱደንት ቴብልን፣ ኮርስ ቴብልን እና ቲቸርስ ቴብልን ማገናኘት አለብን። እነዚህን ለማገናኘት ደግሞ በቀጥታ ማገናኘት አንችልም። እንደ ብሪጅ የሚያገለግለን አሁንም ኢንሮልመንት ቴብል ነው። ምክንያቱም ኢንሮልመንት ቴብል ላይ ሁሉም አይነት አይዲዎች አሉ። ስለዚህ በነዛ አይዲዎች አማካኝነት ነው እንደ ብሪጅ ወይንም እንደ ድልድይ ተጠቅመን እነዚህን ቴብሎች አንዱን ከአንዱ የምናገናኘው ማለት ነው። ሪሌሽናል ዴታቤዝ በዛ መልኩ ነው የሚሰራልን። ስለዚህ እንደዛ ለማገናኘት መጀመሪያ ሰሌክት ስቱደንትስ ዶት ስቱደንት ኔም ኮማ ኮርስስ ዶት ኮርስ ኔም ኮማ ቲቸርስ ዶት ቲቸርስ ኔም ፍሮም ኢንሮልመንትስ ኢነር ጆይን ስቱደንትስ ብለን ይሄኛው ስቱደንት ኔምን ከኢንሮልመንት ቴብል የምናገናኝበት ደግሞ ቅድም እንዳልኳችሁ በስቱደንት አይዲ ነው። ኦን ኢንሮልመንትስ ዶት ስቱደንት አይዲ ኢዝ ኢኳልስ ቱ ስቱደንትስ ዶት ስቱደንት አይዲ ብለን ኢንሮልመንት ቴብልን ከኮርስ ቴብል ጋር አገናኘን ማለት ነው። ከዛ በኋላ ደግሞ እንግዲህ እነዚህ ከተገናኙ በኋላ ኢንሮልመንት ቴብልን አሁን ደግሞ ከኮርስ ቴብል ጋር ለማገናኘት ኢነር ጆይን ስቱደንትስ አልን። ኦን ኢንሮልመንት ስቱደንት አይዲ እዚህ ኳልስ ስቱደንትስ ዶት ስቱደንት አይዲ ብለን ከዛ በኋላ ደግሞ ከኮርስ ቴብል ጋር ምክንያቱም የኮርስ ኔሙን ስንፈልግ ኢነር ጆይን ብለን ኮርስስ አድርገን አሁንም ይሄ ኢንሮልመንት ቴብል በኮርስ አይዲ ከኮርስ ቴብል ጋር ጆይን ስለሚሆን ኦን ኢንሮልመንትስ ዶት ኮርስ አይዲ እዚህ ኳልስ ኮርስስ ዶት ኮርስ አይዲ ብለን ኮኔክት እናደርጋለን። ስለዚህ እነዚህን ራን ብናደርገው የስቱደንት ኔም የኮርስ ኔም እና የሚያስተምሩት የመምህራኖች ስም ዝርዝርን ማግኘት እንችላለን ማለት ነው። ቤተሰቦቻችን እስኪ ራን አድርገን እንየው። አያችሁ ስቱደንት ኔም፣ ኮርስ ኔም እና ቲቸር ኔም ብለን ዮናስ በቀለ ዳታቤዝ ማኔጅመንት ሲስተም የሚያስተምረው አስተማሪ ዶክተር ጆን ስሚዝ የሚባለው ነው ማለት ነው። ፕሮግራሚንግ የሚያስተምረው ደግሞ ፕሮፌሰር ኤሚሊ ጆንሰን ናት ማለት ነው። የተማሪዎች ስም ዝርዝር፣ የሚወስዱት የኮርስ አይነት እና የአስተማሪዎችን ስም በዚህ መልኩ ማወቅ እንችላለን ማለት ነው። ሌላ ደግሞ ለምሳሌ አንድ ሰው መጥቶ የአስተማሪ ስም እና የዲፓርትመንት ኔም አስተማሪውና ያለበትን የዲፓርትመንት ስም እፈልጋለሁ ብሎ ቢጠይቅ ጆይን የምናደርገው በዲፓርትመንት አይዲ ነው ማለት ነው። ቲቸርስ ቴብል እና ዲፓርትመንት ቴብል በዲፓርትመንት አይዲ ጆይን መሆን ይችላሉ ማለት ነው። ምክንያቱም ቲቸርስ ቴብል ላይ ዲፓርትመንት አይዲ አለ፣ ዲፓርትመንት ቴብል ላይም ዲፓርትመንት አይዲ ስላለ በሁለቱ ተመሳሳይ ናቸው፣ በሁለቱ ጆይን ማድረግ እንችላለን። ስለዚህ የምናደርገው ሰሌክት ቲቸርስ ዶት ቲቸር ኔም ኮማ ዲፓርትመንትስ ዶት ዲፓርትመንት ኔም ፍሮም ቲቸርስ ኢነር ጆይን ዲፓርትመንትስ ብለን ኦን ቲቸርስ ዶት ዲፓርትመንት አይዲ ኢዝ ኢኳል ቱ ዲፓርትመንትስ ዶት ዲፓርትመንት አይዲ ብለን ራን ብናደርግ የአስተማሪውን ስምና የዲፓርትመንቱን ስም ያወጣልናል ማለት ነው። ራን እናድርገው። አያችሁ የአስተማሪው ስም የዲፓርትመንቱ ስም ዶክተር ጆን ስሚዝ ኢንጂነሪንግ ዲፓርትመንት ውስጥ ነው ያለው። ፕሮፌሰር ኤሚሊ ጆንሰን ደግሞ ኮምፒውተር ሳይንስ፣ ዶክተር ዴቪድ ሚለር ኢንጂነሪንግ እያለ በዚህ መልኩ አስተማሪዎቹ ያሉበትን ዲፓርትመንት ስም ማወቅ እንችላለን ማለት ነው። ሪሌሽናል ዳታቤዝ አንዱን ቴብል ከሌላው ቴብል ጋር ሪሌት እንዲሆን ወይም ጆይን እንዲሆን የምናደርገው በዚህ መልኩ ነው ማለት ነው። ሌላው ደግሞ አንድ ሰው መጥቶ የተማሪዎች ስም፣ የሚወስዱት የኮርስ ስም
ግሬዳቸው የሚያስተምራቸው መምህር ስም ያለበትን ዲፓርትመንት እፈልጋለሁ ቢል በጣም ብዙ መረጃ ነው፣ ብዙ ቴብሎች ያስፈልጉናል ማለት ነው። ስለዚህ ስቱደንት ኔምን የምናገኘው ከስቱደንት ቴብል ነው። ኮርስ ኔምን ከኮርስ ቴብል ነው። ግሬድን ከኢንሮልመንት ቴብል ነው። ቲቸርስ ኔምን ደግሞ ከቲቸርስ ቴብል ነው። ዲፓርትመንት ኔምን ከዲፓርትመንት ነው የምናገኘው ማለት ነው። ስለዚህ 1 2 3 4 5 ወደ 5 ቴብሎችን ሁሉንም ቴብሎቻችንን ጆይን ማድረግ አለብን ማለት ነው። እንደዛ በሚያስፈልግበት ጊዜ ሴሌክት students dot student name comma courses dot course name comma enrollments dot grade comma teachers dot teachers name comma departments dot department name from enrollments inner join students ካለም በኋላ on enrollments dot student id equals students dot student id ብለን አሁን ከኮርስ ቴብል ጋር ጆይን ለማድረግ inner join courses እና on enrollments dot course id equals to courses dot course id enrollment እና ኮርስ ጆይን የሚሆኑት በኮርስ አይዲ ስለሆነ ማለት ነው። ኮርስ እና ቲቸርስ ደግሞ በቲቸር አይዲ ጆይን ይሆናሉ። ስለዚህ ኢነር ጆይን ቲቸርስ ኦን ኮርስስ ዶት ቲቸር አይዲ ዶት ቲቸርስ ዶት ቲቸር አይዲ ብለን ከዛ በኋላ ደግሞ ዲፓርትመንት እና ቲቸርን ጆይን የምናደርገው በዲፓርትመንት አይዲ ነው። ስለዚህ ኢነር ጆይን ዲፓርትመንትስ ኦን ቲቸርስ ዶት ዲፓርትመንት አይዲ ኢኳል ቱ ዲፓርትመንትስ ዶት ዲፓርትመንት አይዲ ብለን እንጨርስ ኮማንዳችንን ሰማይ ኮለን እናደርጋለን ማለት ነው። ከዛ በኋላ ይሄንን ራን ባደርገው ተማሪዎችን ስም፣ የሚማሩበትን ኮርስ አይነት፣ ግሬዳቸውን፣ የአስተማሪያቸውን ስምና የዲፓርትመንቱን ስምም ያወጣልናል ማለት ነው። ስለዚህ ራን አድርገን አያችሁ አሁን የተማሪዎች ስም በዚህ መልኩ ወጣለን። የሚወስዱት የትምህርት አይነት፣ ያመጡት ግሬድ፣ አስተማሪያቸው እና የዲፓርትመንቱን ሊስትም በዚህ መልኩ አወጣልን ማለት ነው። ቤተሰቦቻችን ለዛሬ እንግዲህ ኢነር ጆይን በሚለው ርዕስ ይዤላችሁ የመጣሁት መረጃ ይህንን ይመስል ነበረ። ይህንን ቪዲዮ ከወደዳችሁት ላይክ፣ ለሌሎች እንዲደርስ ደግሞ ሼር አድርጉልኝ። የትኛውም አይነት ሀሳብ አስተያየት ካላችሁ በኮመንት መስጫ ላይ ብታስቀምጡልኝ በደስታ እቀበላለሁ። ቪዲዮን ወዳችሁ ፈቅዳችሁ እስከዚህ ሰዓት ድረስ ስለተከታተላችሁልኝ ከልብ አመሰግናለሁ። ሌላ ቪዲዮ እስከምንገናኝ መልካም ጊዜ። እወዳችኋለሁ፣ አከብራችኋለሁ።